የኔ ማለት እኮ ያንቺ እኮ ነው። ተጋቡ ሰርጋችንን የሚችሉ አይመስሉም። ከሰርጉ በኋላ ያለው ኑሮ ወስሎ ከሰርጉ በፊት ያለው መጠናናት ትገኛለሽ ወይ? ይሄ በቃ የኔ ያመንኩበት እምቢ እንዳትዪ። ኧረ ፕሮሰስ ኧረ ዝም ተባለለት። የላትም ኧረ ይቻላል ይቻላል ይቻላል። እኔ ስራዬ ላይ ነው ትኩረት የማደርገው አይደለም። እኔ ለምንድን ነው ደስ ያለኝ አትይም? ምንድን ነው ያስደስተኝ? አሁን ይቻላል 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 ይቻላል። አጨብጭብ አጨብጭብ፣ ሁሌም አጨብጭብ። እዚህ ጋር ተው እስካሁን የሰራብኝ ሪያክሽን ይበቃል እንዴ! መጨብጨብ አለበት እዚህ ጋር። እንዴት ነሽ? አለሁልህ። እንዴት ነህ? ኧረ በለው ኧረ በለው። እንዲህ እኔ ተነጋግረን የምናደርገው እኮ ነው የሚመስለው ሁሉንም ነገር በቃ የሆነ ከባድ ነው። ሰው ምን መሰለሽ በአፍ መነጋገር ወይ መጻጻፍ እኮ ሰው አንዳንድ ጊዜ ልቡ ከተነጋገረ ገባሽ ምንም እዚህ ጋር ሁሉም ነገር ኖርማል ነው። ዋናው የልብ ነገር ነው እዚህ ጋር ያላችሁ። እውነት ነው እውነት ነው። አታይም እንዴ? ልክ ነው። እኔ በጣም አምኜበት እስከ ዛሬ አላምንም። በቃ እና አማን ነሽ? አለሁልህ። እንዴት ነህ? በስመ አብ የሰሞኑ ብሎ አፕ ደግሞ አይደለ እንዴ? ምን ሆነ ነው? በስመ አብ እኔ በተለየ አይን እኮ ነው ማይሽ። ያው ታውቂያ ታው እና እንዴት ነህ? እኔ ብዙም ወሬ አላወራም ላይፍ ስገባ ለዛ ነው። ኧረ እንደማትወሪማ አውቃለሁ እኮ በጣም ጨዋ ነሽ። ኖ ላይፍ ላይ ማውራታችን that's why እኔ ፀጉሬን ይሄ በቃ ይሄ ቶሎ ቶሎ ከመታጠብ በላይ የተለየ ይሄ አሁን ብዙ ሰዎች አሳድገው የሚያደርጉት ነገር አለ። ብዙ አልንከባከበውም እና አሁን እንትን ኖቲስ ያደረኩት ነገር ፀጉር ካደገ የሆነ ነገር አድርጉኝ ይላል እና ድሮ አሁን በጣም ሜስድ አፕ በቃ ከራሴን ካሜራ ላይ ሳየው የሚሰማኝ ፊሊንግ ግን አሁን ክሊንከት ከተቆረጥኩኝ በኋላ የሆነ ብቻ የሆነ ኮንፊደንስ ቡስት አለ። ሁል ጊዜ ሳየው የሆነ ሻርፕ የሆነ ሉክ ይሰጣል። ግን ኪዩት ነህ ስላልሽኝ በጣም ነው ደስ የሚለኝ። አመሰግናለሁ። አይ እንዴት ሪያሊቲ ታዲያ ምን ልበልክ? ይቺ በቃ ይዣታለሁ። ታው አትያዝ፣ ኮፒ አታርግ እና አይ ቆንጆ ነው ቆንጆ ነው። መጣ አንዴ። እሺ የት ላይቭ እኮ ነው ይሄ ኮንተንት አይደለ? እኔ የምላችሁ የኔ ቤተሰቦች ማለት ነው በጣም ነው ማዝነው። የኔ ቤተሰቦች በጣም ነው ማዝነው። አሁንም ላሸንፍሽ ነው። አሁን ልቀቁላት ታሸንፈኝ። ያረዳ ልጆች አሁን ታዲያ ካሸነፍሽ ምንድነው ቅጣቴ? እንዴ ወይ ዩልሰኝ ወይ ደግሞ አንተ ትዘፍናለህ። እኔ ደግሞ አልዘፍንም እንዴ። ዘፈን ሁሌ ጥሩ እኮ ነው። አይ ግን ድምፅህ እኮ አሪፍ ነው ምናምን ይሉኝ ነበረ ጀለሶች። ግን እነሱ ምንድነው ደፋር እንደሆንኩ ስለሚያውቁ አንድ ቀን ፋና ላምሮት ላይ ቀርቤ ኩምሽሽ ብዬ ቤቴ እንድመለስ ስለሚፈልጉ ነው። አይ ለምን ፋና ላይ ትቀርባለህ አንተ? ጊልዶ ጋር አትሄድም? እነሱ ሰራተን መስራት ይከብዳል እንዴ አንተ? ጊልዶ ጋርም ይቻላል። ባይ ዘ ዌይ ጊልዶ የሚገርም አቀናባሪ እኮ ነው። ምንም የሌለን ድምፅ በቃ አስጨፋሪ ምናምን አይነት ሳውንድ ያሱ የኔ ማለት እኮ ያንቺ እኮ ነው። በፋሚሊ ገባ ያው እዚሁ አንድ ጀማ እኮ ነው። እውነት ነው። አንድ ሶሳይ እኮ ነው። ሰንሶ አለ አንቺ ጋር 700 ሆነ አምስ 700 ሆነ አንሳ እኮ እኩል እኮ ነን። እዚህም ጋር 1000 ሰው ምናምን አለ። ኖርማል ነው እኮ ነገርኩ እኮ እኔ ጋር የነበሩት 1000 ምናምን ሰዎችም ወጡ እና አንተ ጋር መጡና ታብታብ ማድረግ ጀመሩ። እንድትቀጭላቸው እኮ ነው። ግን ሶስቴ አሸንፈሽ አንዴ መቀጣትሽ ነገር በጣም በቃ
እና ቤስት ኦፍ ስሪ ነው። እሺ አሁን በአንዳንድ ዋን ነው የሚቀጣል። በዋኗና እንደዛ ጸዴ ነው። እሺ ታብ አሁን አታሸንፈንም። ምንም አንተ እኮ ነው ጌሙን የተጫወትክ ያለከው። ታብ ስክሪን ምናምን አልካቸው። እኔ እኮ ስትሉ ሰምቼ እኮ ነው። ያንተ ሌቭልህ ራሱ እኮ ቆንጆ እኮ ነው። 10 ምናምን ነክ ጊፍት እንዴ? እሱማ ጊፍትማ ሰጣ። ከዚህ በኋላ ግን እኔ ቶሎ ስለማልገባ ሁሌ ላንቺ ነው የምሰጥሽ። ምንም ያሳስብ አንዳንዴ የገባስ ተብሰብ አድርግና ስሚኝ። አንድ ቀን ላይቭ አይደለም የገባሁት የአንቺ ላይቭ እየተከታተልኩ ዛሬ ምን ዳረ በስመ አብ ምትያችን ውጣ ሂርታ ምን ሀፕን አድርጎ ነው እና ጌም እንትን እኮ ነው። ቁጭ ብለው 100 ምናምን ሰው ማለት ነው። ኖርማል ጌም ላይ ስጫወት ቁጭ ብለው ወይ ታፕ ያደርጉ ወይ ጊፍት አይሰጡ፣ መቀጣት ብቻ መረረሻ መረረኝ። እግዚአብሔር እኔ መረረኝ። አንተ ቤተሰብ ጨዋታ ነው ብለው ነው። አረ በለው አረ በቃ ሎጣ ነው እና በቃ ላይቭ ራሱ ስትገቢ ፈታ እንደ የምታረጊው። አዎ አረጋለሁ። ጊፍተርንም ፈታ። በዚህ አጋጣሚ ደግሞ ሌላ ቪዲዮ ስትሰሪ የሚመቸኝ ነገር አውትሮሽ ስትዘጊ እቺ ፌሰና በቃ እሷ ፌሰና በጣም ጸዴ ለአዘጋግ በጣም ጸዴ ናት። እኔ ብራንዴ ነች። ብራንድ በቃ ይሄ ብራንድ ካልሆነ ምን ሊሆን ይችላል? ታው እንደዚህ አይነት ነገር አጻፉ። ምን ብለው ነው? ተጋቡ ሰርጋችንን የሚችሉ አይመስሉም። ከሰርጉ በኋላ ያለው ኑሮ ሶስሎ ከሰርጉ በፊት ያለው መጠናናት እኮ መጠናናቱ እኮ ነው። 2 እና 3 ዓመት ስንጠናና አይከብድም። እኔ ደግሞ ጥናት በጣም ነው የምጠላው። የሚገርምሽ ነገር ትምህርቴ ላይ ራሱ አሪፍ ያልሆንኩት በጥናት ምክንያት ነው አሉ አይደል? አስተማሪዎቹ እና እኔ ችግር የለውም እኔ ማጥናቱን እቸገር ነበረ፣ ግን የሰርጉን ወጪ የሚችልልኝ አካል ካገኘው ችግር የለም። እኔ አምዳው እኔ ደግሞ ከሰርጉ በኋላ ያለውን ወጪ የሚችልልኝ ሰው ካገኘው አይደለም ማስተዳደሪያውን ትችላለህ ዴቭ አንተ። ቅድም ገብታ ለሁለታችንም የዘፈነችን ልጅ ምን አለች መሰለሽ? ይሄንን ስጠይቃት አንተ የዘፈነች ልጅ አለች ራኪ የምትባል ልጅ ገብታ ለሁለታችሁ ካልዘፈንኩኝ ብላ የአስቴር አወቀን ዘፈን አዘፍንልኝም። እስቲ ሙች በል ማርያም ሙሉ ዘፈኑን አስገባት። አሁን ካለች የታለሽ ራኪ ሃይበይ ራኪ ገዛኛለሽ ጀንዊን ኩዌስችን እና እንደዚህ አይነት ነገሮችን የምመልሰው ሰይፉ ላይ ስቀር ያውዬ ፍቅረኛ አለሽ ወይ? ሰይፉ ፋንታው ላይ ፍቅረኛ አለሽ ወይ? ይሄ በቃ የኔ ያመንኩበት እምቢ እንዳትዪ። ኧረ ፕሮሰስ ኧረ ዝም ተባለለት። የላትም ኧረ ይቻላል። እኔ ስራዬ ላይ ነው ትኩረት የማደርገው አይደለም። እኔ ለምንድን ነው ደስ ያለኝ? አትይም? ምንድን ነው ያስደስተኝ? አሁን እዚህ ጋር አንተ ለምንድን ነው የተደሰትከው? ነው እኔ ምን አውቃለሁ? ዝም ብሎ በጣም ነው የሚገርመው። ግን አግባብ ነው? ተገቢ አይደለም እኮ አግባብ አይደለም የሰራኸው ስራ። ይሄ አግባብ አይደለም። ይሄ ሁሉ ሰዓት ያሰብኩት ግን ፍቅረኛ አለሽ ወይ ብዬ ለመጠየቅ ነው። የሚገርም አይደለም። ሰው እኮ ነው የጠየቀልክ። ሰው ነው ጭራሽ። እኔ ደግሞ ምንም ጭንቅላቴ ውስጥ ጥያቄ ራሱ የለም። ኧረ ጉዴ! አሁንም ላሸንፍሽ ነው። በቃ አዝናለሁ። ሰው ስለ አንቺ ብዙ ነገር ማወቅ ይፈልጋል ማለት ነው። ጉድ ነው። እኔ አንዳንድ ጥያቄዎችን ሳይፍ ላይ ነው መመለስ የምፈልገው። መረጃ ጥይት ማባከን አልፈልግም። አብራችሁ ኑ እንዳንባል እንጂ ችግር የለም። ኧረ እንሄዳለን። እውነት እኔ አምንብሃለሁ። ኧረ እንዲህ ግድ ነው። ያሬ የሆነማ ኮላቦሬት ምን አድርገን
የሆነ ነገርማ ምርጥ ነው። እሺ ታፕ ፋሚሊ ኤቢ ይሄ የኔ ቤት ነው። እሱ ጋር ሄዳችሁ በሉት። ምን አለሽ? ኤቢ ምን አለሽ? ተው እኔ ስንት አሳልፈ ነው ከስንት አንዴ። እኔ ምንም ነገር አልነገር። ሲጀምር ስለ አንተ ሚስጥር እየተወራ ነው። አውሪኛ። ምን ሚስጥር ተወራ? የቅድሙ ስለ ለኤክሱ ነው እንትን ያላት ምናምን። አዎ እሱ ለኤክሱ ነው ብለን እንትን ብለን ጨርሰን ደምድመናል። ክራሽ አለሽ? እሺ ኢንተርኔት ላይም ሊሆን ይችላል። እንደዚሁም አላ ስታዩ የደስ ያለው ጸየም ያለ ሎጋ ነገር ክራሽ ነው። አሳቂ አይጠፋም። ፍቅረኛ የላትም፣ ክራሽ አላት። ምንድን ነው እየጠበቅሽ ያለሽው? ቆይ ትንሽ ጊዜ ወስጄ በደንብ እንትን ልበል ብዬ ከራስሽ ጋር ተማክረሽ ምናምን ዲሳይድ የምታደርጊው ነገር በደንብ አየር ኢንሄል አድርጌ አራት ሽፕል ነው። እኔ ከኢሴማ ማህበር ጋር ተመካክረሽ ሰው ቪዲዮ የምትስቀው የኔማ እኮ ይኸው በቃ ግን አዝኛለሁ። ይሄን ሰሞን እውነት የኔ ቪዲዮ ላይ ሪያክት እያረካለም ሪያክት የሚደረግ ነገር የለውም እያልከኝ ነው። እንደዛ ነው የምረዳው። እኔ አሁን ካጣው በቀን አንድ ቪዲዮ ካንተ ላይ ካጣው what happened ነው የምለው። እሺ እኔ ልጠይቅሽ፣ መረጡልኝ አንተን በሚለው ቪዲዮ ሪያክሽን ስሰራ እንዴት ነው ሪያክት ማድረገው? ለምን እያወራው ከማወራው ውስጥ ነው እንጂ በዛ እንደምትሰራል እንዴ ከምታወሪው እኮ ላስት ላይ የለቀቅሽው እንደውም ምን የሚለውን ቪዲዮ ነው ሪያክት ያደረኩበት። እንዴ ከሊና ብለሽ ከሰራሽው አንድ ቪዲዮ በፊት የሰራሽውን ቪዲዮ ሪያክት አድርጌበታለሁ እኮ